የጠንቋይ ታምራት ቤት ነው አይደል? አይደል? የማን ቤት? የታረለ? አረ በጌታ በኢየሱስ እኛ ጠንቋይ ጀርባ አለ። ሰላም እንዴት ናችሁ? የጠንቋይ ታምራት ቤት ነው አይደል? አረ በስመ አብ የማን ጠንቋይ ታምራት ለአዲስ ዓመት እኮ ስለት ይዤለት መጥቼ ነው ልገብርለት። ይሄ ነው እንጂ ቤቱ እኮ ይሄ ነው። አይ ተሳስተሃል። ለአዲስ ዓመት እኮ ይዘልኝ ነው ብሎ የሆነ ጥቁር ጠቦት ይዤለት እኮ መጥቻለሁ። ማን ተሳስተሃል? አይደለም። እስቲ ክፈች በሩ ክፈች። የታምራት ቤት አይደለም? አይደለም። ይቅርታ ተሳስተሃል። አልተሳሳትኩም። እስቲ ወጣ በሉ እና እስቲ አናግሩኝ። አይ ተሳስተሃል በጣም። የጠንቋይ ታምራት ቤት አይደለም ወይ? በኢየሱስ ስም አይደለም። አይደለም ማለት ተሳስተሃል። ወጥተሽ አታናግሪኝ? አይ ተሳስተሃል በጣም። ወደ ውጭ እስቲ ወጥ። ኦኬ እሱ እኮ ነው ታምራት ያልኩሽ ሰው እሱ ከኋላ ያለው ይሄ ሰው ጀርባ ያለው ክፈችማ ቪዲዮ ነው ቪዲዮ ነው ታዲያ ሰላም ያያችሁ ሰላም ነው እንዴት ናችሁ እንኳን አደረሰን የጠንቋይ ታምራት ቤት ነው አይደል አይደለም ማለት ነው ይሄ እሱ ቤት አይደለም 64 ቁጥር የማን ቤት የጠንቋይ አይደለም አረ በጌታ በኢየሱስ እኛ በኢየሱስ ክርስቶስ ቤቱ ይሄ አይደለም አዘር አይደለም ይሄ የክርስቲያን ቤት ነው ኦኬ ጠንቋይ ታምራት ቤት አይደለም አይደለም ታምራት አይ እኮ አመታዊ ግብር ለስኮ ልገብርለት ነው ያመጣሁት በኢየሱስም ሄድ ከዚህ ተብዬ እኮ ነው የመጣሁት ከዚህ በፊት መጥቼ ነበር ስንት ነገር ከሱ ጋር ሰርተን አሁን ዛሬ ይክዱናል በጌታ በኢየሱስ ሚል እነ ክርስቲያን አገልጋይ ቤት ነው አባረው የጠንቋይ ታምራት ቤት አይደለም ወይ ነው ዛሬ ልገብርለት ነው ያመጣሁት የአዲስ ዓመት ስጦታ ለሱ ልሰጥ ነው ኧረ እዚህ ምንም የለም ከዚህ ሄድ ባክ አይደለም እንዲህ የሚለው ሰው ይሄ እንዲህ የሚለው ሰው ይሄ ምን አይነት በእናትህ ጦንቃ ቤት አይደለም በእናትህ ሰላም ኧረ ሲጀመር ክርስቲያን ቤት ነው አባቴ ቪዲዮን አባቴ እዛ ጋር ይታያል የጠንቋይ ታምራት ቤት ነው አይደል አይደለም የማን ቤት የታረለ አረ በጌታ በኢየሱስ እኛ ጠንቋይ ጀርባ ያለው